ፊልሙ የሚጀምረው አንድ የጭነት መኪና ወደ ኮሎምቢያ ሲሻገርና በመጨረሻም ገለልተኛ በሆነ ቦታ ላይ ሲቆም ነው። ክሪስ ቼኒ በጭነት አልጋው ላይ ባለ ትልቅ የእንጨት ሳጥን ውስጥ በኮንትሮባንድ ድንበሩን አቋርጦ ተጉዟል። ክሪስ ከተደበቀበት ቦታ እንደወጣ አሽከርካሪውና አጋሮቹ ተጨማሪ ገንዘብ እንዲከፍሉ ለማድረግ ሞክረዋል። ስምምነቱ በቂ እንዳልሆነ በመግለጽ ክሪስ ጸንቶ ቆሟል። የተስማሙበትን ክፍያ ቀድሞውኑ ከፍሏል። ውጥረቱ ወደ ዓመት ሲባባስ ክሪስ ሁለቱንም ሰዎች በፍጥነት አሸንፏቸው ሰከንዶችን ጥሎ ወጣ። ከዚያም የጭነት መኪናውን ወስዶ በድብቅ ሥራውን ለመጀመር ይንቀሳቀሳል። ለሚወደው ሰው ክብር ለመስጠት በመቃብር ስፍራ ቆመ። ከዚያም ትዕይንቱ ወደ እሱ ዞር ብሎ አንድ መኖሪያ ቤት ከሩቅ እያየ ነው። ከንብረቱ ሲወጣ መኪና ተከትሎ ኢላማውን ወጣት ልጅ አገኘ። ክሪስ የዕለት ተዕለት እንቅስቃሴዋን መከታተል ጀመረ። ወደ ትምህርት ቤትም ጭምር መከተል ጀመረ። ወደ ቤት ስትደርስ ከኮሎምቢያ የወንጀል ስር ያለች ሀብታምና ኃያል ሰው ጋር ጥልቅ ግንኙነት ያላት የቪሴንቴ ልጅ አሊሳ እንደሆነች እናገኘዋለን። ቪሴንቴ ሴት ልጁን ከምንም በላይ ከፍ አድርጎ ይመለከተዋል። ትስስራቸው ሞቅ ያለ ነው እና በቀላል ውይይት ወቅት ወደ መጪው ዝግጅት ጋበዘቻት። አሊሳ በደስታ ተስማማች። በሌላ የከተማው ክፍል ኤል ኮርቮ የተባለ ጨካኝ ገዳይ አገኘን። አንዲትን ሴትና ጣልቃ ለመግባት የሞከረውን የፖሊስ መኮንን በጭካኔ ገደለ። ክሪስ ራሱን እንደ የመንገድ መስኮት ማጽጃ ደብቆ አሊሳ መኪና አጠገብ ተቀመጠ። ለጥቂት ሰከንዶች ካጸዳ በኋላ መስኮቱን መታ። ጠባቂዎቹ ዝቅ ለማድረግ ፈቃደኛ ባለመሆናቸው ትኩረታቸውን ለመሳብ ሆን ብሎ የጎን መስታወቱን ሰብሯል። እሱን ለመጋፈጥ ሲጣደፉ ክሪስ በፍጥነት መታው። አሊሳ ለመሸሽ ሞከረች፣ ነገር ግን አሳደዳት። ወደ መኪናው መያዣ ውስጥ ጣላትና ወጣች። ቪሴንቴ ሴት ልጁ እንደተጠለፈችና ቀላል የመስኮት ማጽጃ እንደተደረገች ሲያውቅ በጣም ተናደደ። ጠባቂዎቹን ስላሳደዳቸው በጭካኔ ይቀጣልና ሰዎቹን የከተማውን ጥግ ሁሉ እንዲፈልጉ አዘዘ። ከከተማው ርቆ በጫካው ውስጥ ጥልቅ አሊሳ ግንዱን እየመታች እርዳታ እየጠየቀች ክሪስ በመጨረሻ መኪናውን አቆመው። እሷም በፍርሃት ሸሽታ ወደ ጫካ ሮጠች፣ ነገር ግን እሱ ሊያረጋጋት ከኋላዋ እየተከተለ ነበር። ክሪስ አሊሳን በመኪናው መያዣ ውስጥ መቆለፍ ስላለባት ደስተኛ አልነበረችም። ስለዚህ ለቃትና ባህሪ ካላሳየች በኋለኛው ወንበር ላይ መቀመጥ እንደምትችል ነገራት። ክሪስ የእናቷን የድሮ ፎቶ አሳያትና አንድ ጊዜ እንደሚያውቃት የሆነ ነገር ቢፈጠር አሊሳን ለመጠበቅ ቃል እንደገባ ነገራት። ጠላቷ እንዳልሆነ አስረዳ። ከአባቷ አመፀኛ ዓለም ሊያድናት እየሞከረ ነው። እምነት ለማትረፍ ክሪስ ሽጉጡን ሰጣትና አራገፈችው። ወስዳ ወደ መኪናው ተመለሱ። ነገር ግን ሲነድ ወደ ቤቱ እንዲወሰድ ጠየቀችው። እምቢ ሲል ሽጉጡ ባዶ መሆኑን ተገነዘበች። አሊሳ ቁጣዋን ስትቀጥል ክሪስ በመጨረሻ እውነቱን የነገራት ያኔ ነበር። እውነተኛ አባት ነበርና በቪሴንቴ ምክንያት ባለፉት 15 ዓመታት በእስር ቤት አሳልፏል። በድንጋጤ ቀዘቀዘች። ከዚያም በጸጥታ የሚበላ ነገር ጠየቀች። ይህ በእንዲህ እንዳለ ወደ መኖሪያ ቤቱ ሲመለሱ የቪሴንቴ ቁጣ ፈሰሰ። የቀኝ እጁ ሰው ኤል ኮርቮ የተባለውን ጨካኝ ገዳይ ሁኔታውን ለመፍታት እጁን ዘርግቶ ጨካኙን ገዳይ ጠራ። ክሪስ እና አሊሳ በመንገድ ላይ በገጠር ውስጥ ይጓዛሉ። ምግብ ለማግኘት በአንድ ትንሽ መንደር ውስጥ ቆሙ፣ ለመቀላቀል እየሞከሩ። ክሪስ በአንገቷ ላይ ያለውን የአልማዝ ሐብል አስተዋለና እንደ እናቷ እንደምትመስል ነገራት። ግን ሰላማቸው አይዘልቅም። የኤል ኮርቮ ሰዎች ተከታትለዋቸዋል። ጭካኔ የተሞላበት ውጊያ ፈነዳ። ክሪስ በርካታ አጥቂዎችን ገደለ፣ ነገር ግን ከባድ ድብደባ ፈጸመበት። ሲጠናቀቅ አሊሳ እንደጠፋችና የመኪናው ጎማዎች እንደተቆረጡ ተገነዘበ። በዚህም ምክንያት ተቸግሮታል። አሊሳ ወደ አንድ የከርሰ ምድር ክለብ ተወሰደች። እዚያም አጋቾቹ በገንዘብ ምትክ ለማፊያው አሳልፋ ሰጠቻቸው። ከመካከላቸው አንዱ አባቷ ለሚያገኛት ሁሉ ከፍተኛ ሽልማት እንደሰጣት ነገራት። ቪሴንቴ እስኪመጣ ድረስ ደህና እንደሆነች አረጋግጣታል። ቪሴንቴ እንደወሉላትና አሊሳ እናቷ ምን እንደተፈጠረ ጠየቀችው። መልስ ከመስጠት ይልቅ በድንገት ስልኩን ዘጋ። ቪሴንቴ ከመድረሱ በፊት ኤል ኮርቮ ወደ ቡና ቤቱ ገባና ትርምስ ፈነዳ። ክሪስ ከመምጣቱ ጥቂት ደቂቃዎች በፊት መላውን ቡድን በጭካኔ ገደለ።
ሁለቱ በመጨረሻ ሲፋቱ ኤል ኮርቮ የበላይነቱን አገኘ። ነገር ግን ስራውን ከመጨረሱ በፊት አሊሳ መኪና አጋጨቻቸው። ክሪስን ማዳናቸው እና በፍጥነት ሄዱ። በኋላ ኤል ኮርቮ ሊያሾፉበት የሞከሩ የወሮበሎች ቡድን አጋጠማቸው። ገድሏቸዋልና መኪናቸውን ሰርቆ ማሳደዱን ለመቀጠል መኪናቸውን ሰረቀ። ትዕይንቱ ክሪስና አሊሳ አብረው ወደሚቀመጡበት ጸጥ ያለ መናፈሻ ተቀየረ። ስለ ያለፈ ታሪካቸው ወደ እስር ቤት ከመላኩ በፊት ከእናቷ ጋር እንዴት እንደኖረና አሊሳን ከቪሴንቴ አመፀኛ ዓለም እንዴት እንደሚያድናት ቃል እንደገባ ይናገራል። ይህ በእንዲህ እንዳለ ቪሴንቴ ወደ ቡና ቤቱ ደረሰ። የሲሲቲቪ ቀረጻዎችን ገምግሟል እና ኤል ኮርቮን ሲያይ በጣም ደነገጠ። ገዳዩ መጀመሪያ ላይ ስለ ቦታው እንዴት እንዳወቀ ማሰብ ይጀምራል። በመንገድ ላይ ሲመለስ ክሪስና አሊሳ የፒካፕ መኪና ሰረቁ። ነገር ግን ባለቤቱ ሲያገኛቸው አሊሳ ደነገጠችና ብቻዋን ወጣች። ክሪስ ሌላ ጉዞ ለማድረግ ዙሪያውን ሲመለከት መኪና አየ። ነገር ግን ከመሪው ጀርባ ኤል ኮርቮ በፍጥነት ወደሱ እየሮጠ ነው። አሊሳ አባቷን ለመጥራት ስትሞክር ቆመች። ነገር ግን ከመድረሷ በፊት ኤል ኮርቮ አገኛት። እርዳታ ለማግኘት በአቅራቢያው ያሉትን በሮች ደጋግማ ጮኸች፣ ግን ማንም አልተከፈተም። ተስፋ በመቁረጥ ተደበቀች፣ ግን እሱ ይከታተላታል። እንግዳ በሆነ ጊዜ ኤል ኮርቮ ፖም አቀረበላትና ራሱን ነክሶታል። አሊሳና ክሪስ ብዙም ሳይቆይ ደረሱ። በክሪስና በኤል ኮርቮ መካከል የተኩስ ልውውጥ ተጀመረ። ሽጉጡን ይዘው በመንገድ ላይ የሚበሩ ጥይቶች አሊሳን ጭንቅላት ላይ አነጣጠሩ። ኤል ኮርቮ ክሪስን መሬት ላይ መጥቶ ማን እንደሆነና ለምን እንደጠለፈት እንዲያውቅ ጠየቀ። ቀስቅሴውን ከመሳቦ በፊት አሊሳ እውነቱን ጮኸች። ክሪስ እውነተኛ አባቷ ነው፣ ቪሴንቴ አይደለም። በኋላ ቪሴንቴ ክሪስን በአደባባይ ታስሮ አገኘው። ከኤል ኮርቮ የተገኘ ስጦታ አለ። ጭካኔ የተሞላበት ስብሰባ ነው። ሁለቱ ሰዎች በአንድ ወቅት አብረው ሰርተዋል። ሁለቱም አሊሳን መልሰው እንደሚፈልጉ ሲገነዘቡ ቪሴንቴ ቢያንስ ለጊዜው ከክሪስ ጋር ለመተባበር ወሰነ። ሲነድ ቪሴንቴ በመጨረሻ የአሊሳን እናት ልጅቷን ከእሱ ለመውሰድ ከሞከረች በኋላ እንደገደለው አምኗል። ከዚያም ስልኩ ጮኸ። ኤል ኮርቮ ነው። ቪሴንቴ ሊገድለው በሞከረበት ቦታ እንዲገናኘው ነገረው። ኤል ኮርቮ በተጨማሪም ቪሴንቴ ኤሊስን ጠለፋ በተመለከተ መረጃ ያፈሰሰው የቪሴንቴ ቀኝ እጅ ሰው እንደሆነ ገለጸ። ቪሴንቴ በንዴት ገደለው። እዚያው ቦታ ላይ ቪሴንቴ ወዲያውኑ ገደለው። ወደ ተተው መጋዘን ደረሱና ፍለጋውን ከፈሉት። ቪሴንቴ ሁለት ሰዎቹን ሞተዋል። ከዚያም አሊሳን ወደ ግዙፍ መቁረጫ የሚያመራ ሰንሰለት ታስሮ አገኘው። ማሽኑን በብረት ቁርጥራጮች በመወርወር ለማጨናነቅ ሞከረ። ነገር ግን ቢላዎቹ ያለ ችግር ቀደዷቸው። ይህ በእንዲህ እንዳለ ኤል ኮርቮና ክሪስ አሊሳን ለመዋጥ ሲቃረብ በሕይወት ለመትረፍ በተደረገ የመጨረሻ ጨካኝ ትግል የጀመሩትን ለማቆም እንደገና ፊት ለፊት ተጋጩ። ቪሴንቴ ተሰበረና ተናዘዘ። ኤል ኮርቮን እናቷን ለመግደል የቀጠረው እሱ ነበር። በፍጥነት እያሰበ ክሪስ አሊሳን የአልማዝ ሐብል ወደ ማርሽ እንድትወረውር ነገራት። ሄርዝስተን ቢላዎቹን በሰዓቱ አጣመመው። ማሽኑን አቆሙት። ኤል ኮርቮ እንደገና ክሪስን አወዛወዘ። ቪሴንቴ ሊያድነው ገባ። ትግሉ ቪሴንቴና ኤል ኮርቮ እንዲወድቁ አድርጓቸዋል። በዚህም ምክንያት መሬት ላይ እንቅስቃሴ አልባ ሆነው ቀሩ። ፊልሙ የሚዘጋው በአሊሳ እናት መቃብር ሲሆን እዚያም ነው። ክሪስና አሊሳ አባትና ሴት ልጅ በመጨረሻ ነፃ ወጥተው አዲስ ሕይወት ለመጀመር ዝግጁ ናቸው። ስለተመለከቱን እናመሰግናለን።